ተኝቶ ይሆን እንዴ? አሁን አለ ምግብ እያበሰለ ነው አለ። አዎ አለ። ደቤ እንደምን አደርክልኝ? እንደምን አደሩ የመርሻ እናት? ደህና ነህ የኔ ጌታ? አሁንም ደህና ሆነልኝ አንበሳዬ። ክብሩ ይስፋ ለመድኃኒዓለም። እሰይ የኔ አንበሳ አፌ ቁርጥ ይበልልህ ልጄ። አዎ ክፉህን አያሳየን። አዎ እግዚአብሔር መቼም ችግራችንን አይቶ ይኸውና ጧሪ ልጅ እንኳን ባይሰጠን እንደ መልአክ መሀከላችን እሱን ጥሎልናል። አዎ ገበናችንን ከታች ራስ አፍሮንማ ላፍታ እንኳን እኮ ፊቱ ጥቁር አይልም። በልጁ ያገኘዋል። በልጁ መቼም የብሩክ ልጅ ብሩክ ነው። አዎ ደቤ እየሰማሁ ነው። ምን ነው ታዲያ ደቤ ምርቃቱን ሁሉ መሬት ጣልከው? አሜን ማለት ማን ገደለ እያልኩ ነው። የእናት ምርቃት እኮ ጥሩ ነው። አዎ እኔና ደቤ መቼም ችግር ቀን አይሰጥም። አዎ በተለይ ዮሐና መብራት እንዳታንሳው ደብዬ እሱ ነገር ዮሐና መብራት እና ደግሞ ሰው የሚወደውን ነው የሚደፍረው። አዎ ከእጁ አይጣ አያሳጣው እናቴ። አበዳሪ እንጂ ተበዳሪ አርገው። የኛ የእናቶቹ ምርቃት የት ሄዶ? ደቤ ይቀጥሉ እና ይቅርታ አድርግልኝና ያለፈውን ሳልከፍል እንደገና ድጋሚ ግድ የለም አይጨነቁ። እንደውም አልፈልገውም ለመመለስ አስቡ። እንዴ የለም በፍጹም እንዴ እንደው ትንሽ አቆይ ይሆናል እንጂ ብሬንም አሰጣለሁ። አልፈልግም ይውሰዱት አልኩ እኮ። ተው እንጂ ደብዬ ተቀየምከኝ እንዴ? አልተቀየምኩም። ይቅርታ አድርግልኝ ደብዬ ይቅርታ አድርግልኝ። ወንድም አለም እባክህ ይቅርታ አድርግልኝ። ቸግሮኝ እኮ ነው ደብዬ እስካሁን ያቆየው። ብሩን አልፈልገውም ለሌላ ጉዳይ ያውሉት አልኩት በቃ። እሺ ደብዬ የተረፈውን ይባርክልህ።